اسكم تحزي ساينساو مبرقاو دلهم وقبو سلكلة معلكا بستتات كمار عدهم مرأيا مننت ودابيخا أو دفعهم علل 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 الحاسب يخوص خلقتك ከትግራይ ወታደራዊ ሰራዊት ኮማንድ የተሰጠ ወቅታዊ መግለጫ የጽናትና ጀግንነት ምንጭ በሆኑት ምርጥ የትግራይ እናቶች የተሰየመው የትግራይ እናቶች ዘመቻ በአንጸባራቂ ድሎች ታጅቦ ቀጥሏል። ጀግናው የትግራይ ሰራዊት በደቡብ ግንባር አቅጣጫ ሐምሌ 5 ቀን 2013 ዓ.ም ማለዳም የጀመረው መጠነ ሰፊ የማጥቃት ሂደት በባላም አላማጣና ኮረም አካባቢዎች ላይ አንሰራፍቶ የነበረውን የጠላት ኃይል በመደምሰስ ባላም አላማጣና ዋጃ ነፃ አውጥቷል። በሌላ በኩል ሰራዊታችን ሐምሌ 6 ቀን 2013 ዓ.ም በምዕራብ ግንባር በእንባ ማድረና ማይጸብሪ ላይ የነበረውን ጠላት በመጥረግ ማይጸብሪ ፍየል ውሃና ዴማ ነፃ አውጥቷል። በደቡብ ግንባር የነበረው የጠላት አሰላለፍ የ32ኛ ክፍለ ጦር 1 ብርጌድና 1 ሻለቃም የ13ኛ ክፍለ ጦር 2 ሻለቃዎችና የ6ኛው መካናይዝድ ክፍለ ጦር የተኩስ ድጋፍ በተጨማሪም ቴድሮስ ሚኒሊክና አባይ የተባሉ የአማራ ክልል ልዩ ኃይል ብርጌዶችና የደጀና ብርጌድ 1 ሻለቃም እንዲሁም ከዋድላ ድላንታም ሰሜን ሸዋም ጋይንት ምስራቅ ጎጃምና ሰሜን ጎንደር የመጡ በሺዎች የሚቆጠሩ የሚሊሻ ኃይል ሲሆን ይህም በአንበሳው ሰራዊታችን ተደምስሷል፣ ገሚሱም ተበታትኗል። የ32ኛ 13ኛና 6ኛ ሜካናይዝድ ክፍለ ጦሮች ከኋላ አሰልፈውት የነበረ ኃይል ለእርዳታ ቢመጣም ይህ ኃይልም በሰራዊታችን ብርቱ ክንድ ተደቁሶ ወደ ነበረበት ተመልሷል። በምዕራብ ግንባር ደግሞ የአማራ ልዩ ኃይል ተከዜ ብርጌድና ከፍኖተ ሰላምና ምዕራብ ጎጃም አካባቢዎች የመጡ በሺዎች የሚቆጠሩ ሚሊሻዎች ያካተተም ኃይል ተደምስሷል። ቀሪው ደግሞ ተበታትኗል። በዚህ የጅግናው ትግራይ ሰራዊት ልዩ ገድል 3 በእምፐ ብረት ለባሾች 4 ዙ 23 6 ሞርታር 82 ሚሊ ሜትር 19 የተለያዩ ወታደራዊ ተሽከርካሪዎች በአስሮች የሚቆጠሩ የመገናኛ ሬዲዮዎች ከመቶ በላይ ዲሽቃና ብሬንና ከ1000 በላይ ክላሽኖች በሰራዊታችን እጅ ገብቷል። በሁለቱም ግንባሮች ከ3785 በላይ የሞቱ ሲሆን 234 ደግሞ ምርኮኞች ሆነዋል። ቀሪው በጉልበትና በማደናገር ከማሳው አፈናቅለው ወደ ሁለቱም ግንባሮች እንዲዘምቱ የተደረገው ሚሊሻ ደግሞ ተበታትነው ወደ የመጣበት እየሸሸ ይገኛል። ይህ ፉከራና ተግባር ማጣጣም የተሳነው የአማራ ታጣቂ ወደ የመጣበት ከፊሉ ደግሞ የመጣበትን አካባቢ አልፎ ተበታትኖ እየሸሸ ይገኛል። ሞራሉ የላሸቀው የፋሽስት አብይ ወታደርና የአማራ ልዩ ኃይልም እግር ወደ መራው በመሸሽ ላይ ይገኛል። እነዚህ ህፃናትና እናቶች የመጨፍጨፍና የማሰቃየት ባህሪ የተላበሱ ጸረ ህዝብና ጓሮ ላይ ሆነው ማቀራራትን የሚወዱ ኃይሎች የጀግና ሰራዊታችን መብረቃዊ ጥቃት መቋቋም ተስናቸው እየተበታተኑ ነው። እነዚህ ከሃዲዎች የደረሰባቸውን ሽንፈትና የሰራዊታችን ብርቱ ክንድ ለመሸፋፈን ያልሆኑትን እንደሆኑ ለመምሰልና ያላደረጉትን አድርገናል እያሉ አንድም ሌሊት ቢያሳድራቸው ብለው የማይቋጠር የውሸትና ህዝብን የማጭበርበር ተግባር ላይ ተጠምደዋል። የትግራይ ህዝብ፣ የትግራይ መንግስትና የትግራይ ሰራዊት ከአማራ ህዝብ ጋር ምንም አይነት ጸብ የላቸውም፣ ለወደፊቱም አይኖራቸውም። የኛ ጠላቶች ስልጣን ይዘው ኢትዮጵያን በእሳትና የበከራ ረግረግ አስገብተው እንድትበታተን እያደረጉ ያሉት አምባገነኑ አብይና ቡድኑ እንዲሁም ግብዘውቹ የአማራ ክልል መሪዎች ናቸው። እነዚህ ሀገር አፍራሾች የትግራይን ህዝብ ለማጥፋት የቻሉትን ሁሉ አድርገዋል፣ አሁንም እያደረጉ ነው። በተጨማሪም ህዝባችንን ለማጥፋት አለን የሚሉት ሁሉ አይነት ውሸትና ማደናገር ቀጥለውበታል። የትግራይ ህዝብና ሰራዊት ማንነትና ባህሪም የሌለ ጥላሸት በማጠልሸት ከህዝብ ጋር ለማጣላት የሚያደርጉት ሴራም ሊሳካ የማይችል ቢሆንም
መላው የአማራ ህዝብና ሚሊሻ የነዚህን እኩይ ቡድኖች መሳሪያ መሆን የለብህም ሲል የትግራይ ሰራዊት ወታደራዊ ኮማንድ ይገልጻል። የፋሽስት አብይ ቡድንና የአማራው መሪዎች የደረሰባቸውን ከፍተኛ ሽንፈት ለመሸፋፈን ባለፉት ጥቂት ቀናት በቂ አቅምና ችሎታ አለን፣ በአይነቱ የተለየ ጸረ ማጥቃት እናደርጋለን፣ ነገሮችም ወደ ነበርበት እንመልሳቸዋለን እያሉ እንደ ልማዳቸው ሲፈክሩና ሲያቀራሩ እየሰማን ነው። ከዚህና ከዚያ የተበታተነ ሰራዊታቸውን አሰባስበዋል። ከመላ አማራም ሚሊሻ እንዲከት አድርገዋል። ሞራላቸው የላሸቀ ጀነራሎቻቸውን መርጠው በምዕራብ አቅጣጫ ማይጸብሪ አካባቢ ዛሬ ሐምሌ 8 ቀን 2013 ዓ.ም ጸረ ማጥቃት ጀምረዋል። ይሁን እንጂ ውጤቱም እንዳለፈው እንደሚሆን አያጠራጥርም ብቻም ሳይሆን ዘመቻዎቻችን ጠላቶቻችን እንደሚመኙት የትግራይ እናቶች የሚያስነባ ሳይሆን ኮርተው በሰላምና በተድላ የሚኖርበት እንደሚሆን ዘመቻዎቻችንም ተከታታይና ከነበረው በሰፊው መልክ እንደሚቀጥል የትግራይ ሰራዊት ወታደራዊ ኮማንድ ይገልጻል። ድል ለትግራይ እናቶች ዘመቻም ትግራይ ታሸንፋለች። ሐምሌ 8 2013 ዓ.ም كم تحزي ساينساو مبرقا ودلهم وقبو سلكلة معلكا بستتك كمار عدهم مرأي مننت ودابخا أو دفعهم علي ملحظم يخوز خلقتك የተከበራችሁና የተወደዳችሁ መላው የትግራይ ህዝብ በተለይ ደግሞ የትግራይ እናቶች እንዲሁም ትግላችንን ለምትደግፉ ሁሉ ሰራዊታችን የትግራይ ሰራዊት ያጎናጸፈን ባለው ተደራራቢና አንጸባራቂ ድሎች እንኳን ደስ አላችሁ ደስ አለን ለማለት እንወዳለን። ህልውናችንና ደህንነታችን በፈረጠመው ክንዳችን ትግራይ ታሸንፋለች።